ሰላም ለእናንተ ይሁን ቅዱሳን የአባቴ ብሩካን ሁላችሁም ሰላም ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ጌታ የተባረከ ይሁን። ዛሬ በዚህ ቦታ የተገኘሁት ከእግዚአብሔር ከአምላካችን ቃል አንድ ክፍል ለእናንተ ሼር ለማድረግ ነው። እግዚአብሔር ደግሞ ቃል አለው፣ ይናገራል፣ የሚናገር አምላክ ነው። ስሙ የተባረከ ይሁን። እግዚአብሔር ዛሬ ያሳሰበኝ አንድ የቃሉን ክፍል አነብላችኋለሁ። እሱም ምሳሌ መጽሐፍ ምዕራፍ 19 ከቁጥር 21 ካለው ክፍል የእግዚአብሔርን ቃል አነብላችኋለሁ። እንደዚህ ይላል። በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል። የሰው ቸርነት የእርሱ ፍሬ ነው፣ ከሐሰተኛ ባለጠጋም እውነተኛ ድሃ ይሻላል። እግዚአብሔርን መፍራት ወደ ሕይወት ይመራል፣ የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኘውም ይላል። ስለዚህ ዛሬ የምንመለከተው የመልእክት ርዕስ ከእግዚአብሔር ጋር ማቀድ የሚል ነው። ከእግዚአብሔር ጋር ማቀድ። ስለዚህ ለሰው ልጅ በዚህ ምድር ላይ ብዙ እቅድ አለው። ሰው ብዙ ነገር ያቅዳል። ስራ ያቅዳል፣ ትምህርት ያቅዳል፣ ቤት ለመስራት ያቅዳል፣ ትዳር ለመስራት ለመመሰረት ያቅዳል። መዓት ሀሳቦች ይኖራሉ። እዚህም እንደምንመለከተው በሰው ልብ ብዙ ሀሳብ ይኖረዋል ይላል። ነገር ግን ካለ በኋላ የእግዚአብሔር ምክር ግን እሱ ይጸናል ይላል። ስለዚህ እኛ እቅድ ስናወጣ የእግዚአብሔር ሀሳብ ነው የሚጸናው። የምናወጣቸውን እቅዶችን በሙሉ ከእግዚአብሔር ጋር ስናቅድ እግዚአብሔር ያንን ነገር ወደ ፍጻሜ ያመጣል። ስሙ የተባረከ ይሁን። ስለዚህ ከእግዚአብሔር ውጪ የምናቅደው እቅዶች በሙሉ ላይሳኩን ይችላሉ። ከእግዚአብሔር ጋር ግን የምናቅደው እቅድ ፍጻሜ አለው፣ ተስፋ አለው፣ መልስ አለው። እግዚአብሔር ለዛ እቅድ መልስ ይሰጣል። ለምን ብትሉ ያቀድነው ከጌታ ጋር ነው። ምናልባት በአንድ ቦታ ላይ ተሰብስበን ከቤተሰብ ጋር ከፋሚሊ ጋር እቅድ ልናወጣ እንችላለን። ያ እቅድ ጥሩ እቅድ ሊሆን ይችላል፣ መልካም እቅድ ሊሆን ይችላል፣ የሚታይ እቅድ ሊሆን ይችላል። ለማድረግ ያቀዳችሁት፣ ለመድረስ ያቀዳችሁት ጥሩ እቅድ ሊሆን ይችላል። ያ እቅድ ግን ከእግዚአብሔር ጋር ከታቀደ እግዚአብሔር ያንን ለፍጻሜ ያበቃል፣ ያደርሰዋል። እግዚአብሔር አምላክ የተባረከ ይሁን። የተኛውም አይነት እቅድ ስናወጣ ከእግዚአብሔር ውጪ የታቀደ እቅድ ሁሉ ፍጻሜ የለውም። እግዚአብሔር የተባረከ ይሁን። ስለዚህ ዛሬ ምን ልላችሁ ፈልጌ ነው? በሰው ልብ ውስጥ ብዙ መዓት ሀሳቦች ይኖራሉ፣ እቅዶች ይኖራሉ፣ ዓላማዎች ይኖራሉ፣ ራዕይ ይኖራል። እኔም እንደ ሰው የሚያቅደው እቅድ አለኝ። ልክ እንደዚህ እናንተም ደግሞ በውስጣችሁ የሚታስቡት መዓት ውስብስብ እቅዶች ይኖራሉ። በቤተሰብ ደረጃ፣ በራሳችሁ ደረጃ ለመማር፣ ሰው ለመሆን፣ ሰው የደረሰበትን ቦታ ለመድረስ፣ ሰው የሄደበትን ቦታ ለመሄድ፣ ከዛም በላይ አልፋችሁ ለመሄድ ብዙ ሀሳብ ይኖራችኋል። ያንን ሀሳብ ግን እግዚአብሔርን በዛ እቅድ ውስጥ በዛ ሀሳብ ውስጥ ስትደምሩ፣ ስትከቱበት፣ ስታቀላቀሉ ያ ሀሳብ ያ እቅድ ሞገስ ያገኛል፣ አቅም ያገኛል፣ ኃይል ያገኛል፣ ፍጻሜ አለው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ አንዳንድ ደግሞ በማጭበርበር በሐሰተኝነት የሚሰበሰብ ሀብት እሱ እንደሚጠፋ ደግሞ ይናገራል እዚህ ቦታ ላይ ስንመለከት ማለት ነው። ስለዚህ ምንድነው የሰው ቸርነት የእርሱ ፍሬ ነው ካለ በኋላ ከሐሰተኛ ባለጠጋ እውነተኛ ድሃ ይሻላል ይላል። በእውነት መንገድ የሄደ በእውነተኛው መንገድ የተጓዘ ድሃ ይሻላል ይላል። ስለዚህ እግዚአብሔር የእውነት አምላክ ነው። ያ ብቻ አይደለም፣ እግዚአብሔርን መፍራት ወደ ሕይወት ይመራል፣ የሚፈራውን ደግሞ ጠግቦ ይኖራል፣ ክፉ ነገርም አያገኘውም ይላል። ስሙ የተባረከ ይሁን። ስለዚህ
ከእግዚአብሔር ጋር ሲታቀዱ፣ ከእግዚአብሔር ጋር ሲትራመዱ፣ ሲትንቀሳቀሱ የእናንተ ነገር ከእግዚአብሔር ጋር ሲሆን ያ ነገር ፍጻሜ አለው። እግዚአብሔር ደግሞ ይመራዋል። ስሙ ለዘላለም ይባረክ። አንድ ሶስት ነገሮችን ላንሳ ፈልጋለሁ። እቅድ ስናወጣ ሶስት መሰረታዊ ነገሮችን ማወቅ አለብን። አንድ ሶስት መሰረታዊ ነገሮችን ማወቅ አለብን። እነዚህም አንደኛው የእግዚአብሔርን ፈቃድ ማወቅ ነው። በእቅዳችን ውስጥ፣ በሀሳባችን ውስጥ፣ በልባችን ብዙ ሀሳብ አለ። አዎን ታስባላችሁ። አዎ እንደ ሰው ሀሳብ ይኖራችኋል፣ ዓላማ ይኖራችኋል፣ እቅድ ይኖራችኋል፣ አጀንዳ ይኖራችኋል። አዎ እሱ የተረጋገጠ ጉዳይ ነው። ግን የእግዚአብሔርን ፈቃድ ማወቅ ደግሞ የመጀመሪያው ጉዳይ ነው። እግዚአብሔር አምላክ የተባረከ ይሁን። በመጽሐፍ ቅዱስ ስንመለከት ሐዋርያው ጳውሎስ ወደ ኤፌሶን ከሄደ በኋላ እዛ ለመቆየት አልፈለገም ይላል በሐዋርያ ሥራ ምዕራፍ 18 ከቁጥር 21 ላይ እና ሐዋርያው ጳውሎስ ልክ ወደ ኤፌሶን ከሄደ በኋላ አሰናበታቸው የሚል ቃል አለ። እዛ አንድ የተናገረው ቃል አለ። እግዚአብሔር ቢፈቅድ ወደ እናንተ ይመለሳለሁ ብሏል። የእግዚአብሔር ፈቃድ አሁን ይሄዳለሁ። እዚህ ለመቆየት የእግዚአብሔር ፈቃድ አይደለም። ግን የእግዚአብሔር ፈቃድ ቢሆን ደግሞ ወደ እናንተ ዳግም ይመለሳለሁ። እዚህ ቦታ ላይ የእግዚአብሔር ፈቃድ ቢሆን ያለበት ነገር አለ። ጳውሎስ በእግዚአብሔር መንፈስ የሚመራ ሰው ነው። በእግዚአብሔር ሐሳብ፣ በእግዚአብሔር እቅድ የሚመራ ሰው ነው። ስለዚህ የእግዚአብሔር ፈቃድ ከሆነ ይመጣለሁ ወደ እናንተ። ስለዚህ በሐሳባችን ላይ፣ በአጀንዳችን ላይ፣ በአገልግሎታችን ላይ የእግዚአብሔርን ፈቃድ ስናስቀድም ያ ነገር መጨረሻ አለው፣ ፍጻሜ አለው። እግዚአብሔር አምላክ የተባረከው። ሌላው ደግሞ በያዕቆብ መጽሐፍ ላይ 4:15 በያዕቆብ መልእክት ጌታ ቢፈቅድ ብንኖር ይህን ወይም ያን እናደርጋለን ማለት ይገባቸዋል ይላል። ስለዚህ ፈቃዱ ከሆነ ሐሳቡ ከሆነ ያን ነገር እናደርጋለን በሉ ይላቸዋል። ስለዚህ የእግዚአብሔር ፈቃድ በዚህ ጉዳይ ላይ ይናገራል። ሁለተኛ ሐሳብ እቅድ ስናወጣ ብዙ በልባችን ሐሳብ አለ። ያንን ሐሳብ ወደ እቅድ ስንቀይረው ሁለተኛ ማወቅ ያለብን የእኛ ነገር በሙሉ የእግዚአብሔር እጅ በእግዚአብሔር እጅ እንዳለ ማወቅ። የእኛ ነገር ለእኛ የሚያስፈልገው ነገር አስፈላጊው ነገር በሙሉ በሱ እጅ ነው ያለው፣ በእግዚአብሔር እጅ ነው፣ በእኛ እጅ አይደለም ያለው። ክብር ለኢየሱስ ይሁን። ለምን በማቴዎስ ወንጌል ምዕራፍ 6:8 ላይ አባታችሁ የሚያስፈልገውን ያውቃልና ይላል። ስለዚህ ለእኛ የሚያስፈልገውን ማን ነው የሚያውቀው? እግዚአብሔር ያውቃል። ስሙ እየተባረከው። ስለዚህ የእኛ ነገር በሙሉ በእግዚአብሔር እጅ እንዳለ፣ በሱ እጅ እንዳለ፣ እግዚአብሔር ያንን ነገር እንደሚሰራ የሚያደርግ እግዚአብሔር ቃል ይናገራል። በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር እቅድ ግን ይፈጸማል ይላል ምሳሌ 16 ላይ። የልብ ማዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው የሚላል። ስለዚህ መልሱ ከሱ ነው የሚመጣው። እግዚአብሔር ደግሞ ለእኛ የሚያስፈልገውን ለእናንተ የሚያስፈልገውን እሱ ነው የሚያውቀው። ሶስተኛውና የመጨረሻውን ያቀድነውን እቅዳችን በእግዚአብሔር ፍጻሜ እንደሚያገኝ ያቀድነው እቅዳችን በእግዚአብሔር ፍጻሜ እንደሚያገኝ ማወቅ አለብን። ስለዚህ እቅድ ስናወጣ ያንን እቅድ ከእግዚአብሔር ጋር ያወጣነው ከሆነ ፍጻሜ እንዳለው ማወቅ አለብን። እንደሚፈጸም ያ ነገር እንደሚሆን በጣም ማወቅ አለብን። እግዚአብሔር አምላክ የተባረከ ይሁን። ስለዚህ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎች ተነስተን ደግሞ እንሰራለን ብለዋል ነህምያ። ስለዚህ ነህምያ ቅጥሩን ለመስራት በተነሳ ጊዜ የሰማይ አምላክ ያከናውንልናል ብሎ በእምነት ነው የወጣው። ስለዚህ ያቀድነው እቅድ በእግዚአብሔር ፍጻሜ እንዳለው መናገር አለብን። እግዚአብሔር እንግዲህ በእቅዳችሁ ላይ ጣልቃ ይግባ፣ በሐሳባችሁ ላይ ጣልቃ ይግባ። በእቅዳችሁ ላይ እግዚአብሔርን አስቀድሙ። እግዚአብሔር ደግሞ የእናንተን እቅድ እንደሚፈጽም ተስፋ አድርጉ። የእናንተን ነገር ሙሉ በሙሉ በእግዚአብሔር እንዳለ ይወቁ። እግዚአብሔር ቃሉን ይባርክልን። መልካም ጊዜ ይሁንላችሁ። ይሄን መልእክት ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ሌሎች አስተላልፉ። ዘመናችሁ የተባረከ ይሁን። በጣም ወዳችኋለሁ። ተባረኩ። እግዚአብሔር በሚቀጥለው ጊዜ በሌላ ደግሞ ርዕስ ጉዳይ እንገናኛለን። እግዚአብሔር ፈቃድ ቢሆን ስሙ ይባረክ። በጣም ወዳችኋለሁ። ሻሎም